እርግብና ሀና በዛሬ ቀን የናሙና ምርመራ ሰጥቷል። መልካም እድል ሀኒች። እንግዲህ ሀኒቾ ተመርምራ ውጤቷ የሀና እድል እንደሚሆን ተስፋ አለን። ሁላችንም እንግዲህ በሀና ላይ ተስፋ እንጥላለን። እርግብ ደግሞ እንደምትዋረድ ተስፋ አለን። ምክንያቱም የሰው ሀቅ የወሰደ መጨረሻው አያምርም እና በዛሬ ቀን እንግዲህ እርግብ ደነግ ሀና ደግሞ ዶክተር የአቶ ኖላዊ ሕክምና ብዙ ብር እንደጨረሰው ነው። ገናም ብዙ ብር እንደሚያስፈልግ ለሀና ሲነግራት ሀና ደነገጠች፣ ተበሳጨች። ቤተሰቦች ደህና ናቸው ወይ? ኖላዊ ድራማ ክፍል 46 ተለቋል። ገብታችሁ እዩት እና በዛሬ ቀን ሀናና እርግብ ተመርምሯል። እንደገና አቶ መስፍንና ወይዘሪት ሜላትም ተመርምሯል። እንግዲህ ውጤቱ እየጠበቁት ነው። ውጤቱ የማን ይመስላችኋል? በሀና ላይ ተስፋ እንጥላለን ሁላችንም። ሀና ጋር እውነት ያለ ይመስላል። እንግዲህ ሀና አትዋሽም። እስከ ዛሬ ሀና ዋሽታ ማታቂም። ሰላምም ምስክር ናት፣ ምናሴ ምስክር ነው። እንደገና ደግሞ አቶ መስፍን ራሱ እኔ በጣም እች ልጅ ወድጃታለሁ የኔ ብትሆን ፈጣሪ ሆይ እያለ ፈጣሪውን እየለመነ ነው። በጣም ደስ የሚል እድል ነው። ሀና ግን ይሄ ምርመራ መጣም አልመጣም ለእኔ ለውጥ አመጣም። እኔ የሚያስጨንቀኝ ስለ አባቴ ነው። እኔ በጣም የሚወደኝ አባት አለኝ። ስለዚህ እኔ ይሄ ምርመራ በመጣም ባይመጣም ለእኔ ግድ አይሰጠኝም ብላ ስትመልስለት በጣም ነው የደነገጠ አቶ መስፍን። ምክንያቱም ምን አይነት ልጅ ነው? እንዴት ሲያሳድጓት ነው እንደዚህ ጨዋ ሆና አባቷን እንደዚህ የምትወደው? ፈጣሪ ሆይ እቺ ልጅ የኔን አድርግልኝ ብሎ ስጸለይ ማለት ነው። እና የሚገርም ነው። ሀና በራስ መተማመን ምርመራውን አድርጋለች። እርግብ ደግሞ ፈርታለች። ጸጉር ነው እንግዲህ እየተወሰደ ምርመራ ላይ የዘረ ምርመራ ላይ። ሀና ግን ይሄ አስቀድማ ታውቅ ነበረ። ዶክተሩም ስለ ሀና ብዙ ነገሮችን ጠይቋታል። እርግብም ደግሞ ይሄ ጥያቄ አልተመቻት ነበረ። ለምንድን ነው ዶክተር የሀናን ሂስትሪ ለመጠየቅ ወይስ ምርመራ ነው የመጣ ነው ብላ ስትጠይቀው ዶክተር ራሱ ደንግጦ ግን ስለ ሀና መጠየቁን አላቆምም። ሀና እንዴት ልታቂ ቻልሽ? ይሄ ነገር በጸጉር ምርመራ እንደሚታወቀው እንዴት ነው? ሌላ ሰዎች ስለ በደም በሌላ ነገር ይመስላችኋል፣ አንቺ ግን እንዴት ነው ይሄ ነገር ማወቅ ቻልሽ ብሎ ስጠይቀት ሀናም ደግሞ የመለሰችለት ለዶክተር እንግዲህ እኔ ዶክተር አውቃለሁ፣ እኔም የጤና ባለሙያ ነበርኩኝ። እዛ ደስ እያለው ስራዬን ጀምሬ በአባቴ ምክንያት ነው ወደ አዲስ አበባ የመጣው። ስራዬን አቋርጬ አባቴን አሳክማለሁ ብዬ በሰራተኝነት መልክ ወይዘሪት ሜላት የተቀጠርኩት ነኝ፣ ግን ደግሞ ባለሙያ ነኝ ብላለች። በጣም ነው የደነገጠ ዶክተሩ። ይሄ እንዴት ሊሆን ቻለ? እንዴትስ ብሎ ጥያቄ ሆነበት። ቢሆንም ግን ሀና በለሴ ስለሆነች ያው ወይዘሪት ሜላት ሀብታም ናት። ደህና ደሞዝ ትከፍላታለች። እንደገና ደግሞ ለአባቱ ማሳከሚያ የራሱ ስንቴ ወደ 200,000 ሰጥታለች። እንደገና በድርጅቷ እንድታከም አድርጋለች። አቶ ኖላዊ አሁን በወይዘሪት ሜላት ምክንያት እየታከመ ነው። እሷ ናት እያሳከመች ያለችው። ሀና ተጨንቃ ነበረ። የሀና ጭንቀት ትወስዳለች። እርግብ ከመጣች በኋላ ነው ሁሉም ነገር እየተበላሸ። ወይዘሪት ሜላት ሀናን በጣም ነበር የምትወዳ እና አንቺ ልጃችን ነሽ፣ እንደገና ሰላምን ህይወት ያተረፍሽው አንቺ የኛ ባለውለታሽ ነሽ እና ይሄ ትንሽ ነገር ነው፣ እኔ አባትሽን አሳክምልሻለሁ፣ ምንም አትጨነቂ ብላ ተስፋ ከሰጠቻት በኋላ ሁሉም ነገር መታ ያበላሸችው እርግብ ናት። እርግብ እንግዲህ በቃ ይሄ ነገር ሆን ብላ ያደረገች ነው። የሀና ፎቶና የሀና መስቀል አሰርቃ ሚዲያ ላይ ወጥታ የሀናን ሂስትሪ ሙሉ በሙሉ ወስዳ ሰርቃ እንግዲህ ወይዘሪት ሜላትን አታላ ገብታለች። እና አቶ መስፍን ግን እንደመጣ ደንግጧል። ይሄ ነገር እኔ ልጅ የምትመስለኝ ውስጤ ነገረኝ ያለው ሀና ናት ብሏል። በሀና በጣም እርግጠኛ ናቸው ሁሉም እዛ ቤተሰብ ያሉት ከወይዘሪት ሜላት ውጪ። ወይዘሪት ሜላት እንግዲህ ውጤቱ ከመጣ በኋላ
ሀናን ተንበርክካ ይቅርታ እንደምትጠይቀው ተስፋ አለን። ሁላችንም ታውቃላችሁ። በአሁኑ ሰዓት ሀናን አባራታለሁ ውጤቱ ብቻ ይምጣ እያለች ውጤቱን እየጠበቀች ነው። ሀና ከዛ ቤት ከተባረረች በብዙ ነገሮችን ታጣለች። ሰላም ራሱ በጣም ነው የምትወዳት፣ ምናሴም እንደዛ። እነሱ በጣም በቃ በአሁኑ ሰዓት ሰላም እርግብን እየጠላቻት ነው። እዚህ ቤት የገባሽው በሀና ምክንያት ነው። የሀናን ፎቶና ሀብልን ባታገኝ ኑሮ መስቀልን ባታገኝ ኑሮ እዚህ ቤት አትገኝም ነበረ እያለቻት ነው። ስለዚህ እርግብ ግን በራሷ ነው የኔ የእናንተ ልጅ ነኝ ብላ በውሸት ደርቅና ድርቅ ብላለች። እንግዲህ ውጤቱ ደግሞ ተቃርቧል። ሀናብ ደግሞ በራስ መተማመን እንግዲህ ውጤቱ እንደመጣ በተስፋ እየጠበቀች ነው። ፈጣሪዋ ላይ ተስፋ ጥላለች። ግን ከዶክተር የሆነ ነገር ነው እንትን ያልኩት ስለ ሀና ሙሉ ሂስትሪን ከጠየቄ በኋላ ዶክተር ብድግ ብሎ ውጪልኝ ነው ያላት። ሀና እንግዲህ እንዴትስ ይሄ ነገር ሆነ? ይሄ ወደዚህ ምርመራ ለመግባት መነሻ የሆነልሽ ምንድን ነው? እርግብስ ማናት ብሎ ብዙ ነገሮች ስጠይቃት እኔ ስለ ማንነቷ ስጠይቃት እኔ ያው ሰራተኛ ወይዘሪት ሜላት ቤት እየሰራው እያለው እንግዲህ የኔ መስቀልና የኔ ፎቶ አደባባይ ላይ ቲቪ ላይ ወስዳ እርግብ የኔንም ማንነት ሰርቃ እዛ ላይ ስትናገር እኔም የራሴን ነገር ሳይ በቃ ሀሴት ማለት እኔ ነኝ ብዬ ነው ያሰብኩት። እንደገና ደግሞ እርግብ ሰርቃ ነው ሁሉ ነገሬ ብላ ስትናገረው ዶክተር በደንግጦ በቃ ውጪልኝ ነው ያላት። እኔ ግን እንደመሰለኝ አላቅም ብቻ ባዩሽ የሆነ ነገር ከዶክተር ጋር ከተመካከሩ በብርም ከገዛች አይታወቅም። እንግዲህ ካስቀየረች ብዬ እየፈራው ነው። ሀና እንግዲህ መልካም እድል እላታለሁ። እኔ በበኩሌ ሀና ጥሩና መልካም አስተዋይ፣ ቅን ልብ ያላት ልጅ ናት። እርግብ ደግሞ እንዳያችሁ ለብር ብላ ሁሉም ነገር እያረገች ነው። ግን ሰላም አውቃበታለች። እኔ በቃ ሀናን እህቴ እንድትሆንልኝ በጉጉት እየጠበቅኩ ነው። ሀና ነው መፈልጋት እያለች ነው። ምናሴም እንደዛ፣ አቶ መስፍንም እንደዛ። ከዛ ቤተሰብ ውስጥ እንግዲህ ወይዘሪት ሜላት ብቻ ናት እርግብን የፈለገችው። ሌሎቹ ሀና የነሱ እህት እንድትሆን ወይንም የአቶ መስፍን ልጅ እንድትሆን ጸሎት እያረጉ ነው። የዲኤን ምርመራ እስከሚወጣ እንግዲህ ሁሉም ሰው በጉጉት እየጠበቀ ይገኛል። እና እንደዛ ነው ቤተሰቦቼ። ግን ደግሞ ስለ አቶ ኖላዊ ምርመራ ደንግጣለች ሀና። ዶክተር ግን በፊት 200,000 ሀና ቅድመ ምርመራ ሰጥታለች ብሩን። ወይዘሪት ሜላት ደግሞ ለማሳከም 400,000 አንድ ላይ ብላ ነበረ እያሰበችው። አሁን ግን ወደ 600,000 ብር ይሆናል፣ ከዛም በላይ ነው ብያለት ነው። ሀናም በጣም ደንግጣለች። ግን ወይዘሪት ሜላት ሀሳቧን አልቀየረችም። ቢሆንም ግን ዶክተር ምን እንዳሰበ አይታወቅም። እኔ ስለ ምርመራ ራሱ ፈርቼለታለሁ። ቤተሰቦች ደህና ሁኑ። አመሰግናለሁ። በላይክ በሰብስክራይብ አበረታቱኝ። መልካም ምሽት።